ሰላም ከመቀለ ሴንትራል የዩቲዩብ ቻናላችን ሚያዝያ 29 ቀን 2018 ዓ.ም በትግራይና በአፍሪካ ቀንድ የተፈጠሩትን ዝርዝርና አበይት መረጃዎችን የያዘ የዜናችን ይዘን ቀርበናል። የዛሬው ዘገባችን በቀጠናዊ ፖለቲካ በጸጥታና በዓለም አቀፍ ክስተቶች ላይ ያተኮሩ ሰፋ ያሉ ትንታኔዎችን አካቷል። በዝርዝር የምንዳስሳቸው ዋና ዋና ርዕሰ ጉዳዮች የቅድስት ማርያም ሐውልት መደፈርና የእስራኤል ወታደራዊ እርምጃም፣ በደቡብ ሊባኖስ የተፈጸመው ድርጊትና ያስከተለው ዓለም አቀፍ የክርስቲያኖች ቁጣም፣ የታለመው ጥቃት፣ በአድዋ የከንቲባው መኖሪያ ቤት ላይ የተሰነዘረው ቦምብና ካለፈው ሳምንት የመቀለ ጥቃት ጋር ያለው ትስስር፣ የህወሓት ማስተባበያም፣ በሱዳን ጦርነት ውስጥ እጃችን የለበትም ሲል ድርጅቱ የሰጠው ብርቱ ምላሽ፣ የፓትርያርኩ መልእክት፣ ብፁዕ ወቅዱስ አቡነ ማትያስ ለሀገር መሪዎች ያስተላለፉት የህዝብን የልብ ትርታ ስሙ የሚል ብርቱ ማሳሰቢያም፣ ወታደራዊ ጡንቻም፣ የሱዳኑ RSF ኃይል ወደ ግማሽ ሚሊዮን መጠጋቱንና የጄኔራል አበባው ታደሰ የማያዳግም ምላሽ ማስጠንቀቂያም፣ የዓለም ስጋት፣ በሆርሙዝ ሰርጥ የታየው አዲስ ጥቃትና በኢትዮጵያ ነዳጅ ዋጋ ላይ የፈጠረው መናወጥ፣ የታሪክ ምዕራፍ፣ የዘመናዊ ዜና ስርጭት አባት የቴድ ተርነር ህልፈትና ታላቁ ውርስ። እነዚህንና ሌሎች ያልተሰሙ መረጃዎችን ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ውድ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ይህ መረጃ ለብዙዎች እንዲዳረስ ሼር በማድረግ አጋርነታችሁን አሳዩን። አሁን ወደ ዝርዝር ዘገባዎቹ። በትግራይ ክልል አድዋ ከተማ የአስተዳደር መዋቅር ላይ ያነጣጠረ አደገኛ የቦምብ ጥቃት መፈጸሙ መቀለ ሴንትራል አረጋግጧል። የአድዋ ከተማ ከንቲባ መኖሪያ ቤት ላይ የተወረወረው ቦምብ በንብረት ላይ ጉዳት ያደረሰ ሲሆን ይህ ጥቃት በትግራይ ከተሞች ውስጥ እየታየ የመጣው የጸጥታ መደፍረስ ማሳያ ተደርጎ ተወስዷል። ጥቃቱን ተከትሎ የአሲምባ ፓርቲ ሊቀመንበር አቶ ዶሪያስ ገደም በሰጡት መግለጫ ድርጊቱን በጽኑ የኮነኑ ሲሆን በትግራይ ውስጥ ያለው የፖለቲካ ልዩነት ወደ ግጭትና ወደ ሽብር ተግባር መሸጋገሩ እጅግ አደገኛ መሆኑን ገልጿል። ይህ በአድዋ የታየው ክስተት ብቸኛው አይደለም። በዚህ ሳምንት ጨምሮ በመቀለ ከተማ በጊዜያዊ አስተዳደሩ ፕሬዝዳንት ጽህፈት ቤት አካባቢ ተመሳሳይ የቦምብ ጥቃቶች መፈጸማቸው ይታወሳል። እነዚህ ተከታታይ ጥቃቶች በክልሉ ውስጥ ባለው የፖለቲካ መከፋፈል ሳቢያ የተፈጠሩ መሆናቸውን የፖለቲካ ተንታኞች ይገልጻሉ። የትግራይ ህዝብ ከጦርነት ወጥቶ ወደ ሰላም እየተመለሰ ባለበት ወቅት እንዲያሉ ጥቃቶች ቀጠናውን ወደ አላስፈላጊ ትርምስ ይከቱታል ሲሉ አቶ ዶሪ አስገዶም ስጋታቸውን ገልጿል። የጸጥታ ኃይሎች በከተማዋ ጥበቃቸውን እንዲያጠናክሩና የጥቃቱ ፈጻሚዎች በአስቸኳይ ለህግ እንዲቀርቡ ጥሪ ቀርቧል። በህዝባዊ ወያነ ሓርነት ትግራይ ህወሓትና በሱዳን ወታደራዊ ኃይሎች መካከል ትብብር አለ ተብሎ የሚነገረውን ወሬ ድርጅቱ በዛሬው ዕለት መሰረተ ቢስና ኃላፊነት የጎደለው ሲል በድጋሚ አስተባብሏል። ህወሓት ባወጣው መግለጫም እንዲህ ያሉ ክሶች በቀጠናው ላይ አላስፈላጊ ውጥረት እንደሚፈጥሩና ኢትዮጵያን በሱዳን ግጭት ውስጥ ለማሳተፍ የሚደረግ ሙከራ እንደሆነ አስጠንቅቋል። መግለጫው አክሎም ህወሓት ከሱዳን ጋር ያለው ግንኙነት በታሪክ የታየና በሰብአዊነት ላይ የተመሰረተ እንጂ አሁን ባለው የሱዳን የእርስ በርስ ጦርነት ውስጥ የትኛውንም ወገን ለመርዳት የታሰበ አለመሆኑንም ገልጿል። የሱዳን ህዝብ ችግር በሰላማዊ መንገድ እንዲፈታ እንመኛለን ያለው መግለጫው በሐሰተኛ መረጃዎች ላይ ተመስርተው የሚሰነዘሩ ውንጀላዎችን የፕሪቶሪያውን ስምምነት አተግባበር ላይ እንቅፋት እንደሚሆኑም አስገንዝቧል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ሀገሪቱ ካለችበት ውስብስብ ችግር እንድትወጣ ለሀገር መሪዎችና ለፖለቲካ ኃይሎች ጥሪ አቅርበዋል። ፓትርያርኩ መሪዎች ከጦርነትና ከግጭት አማራጭ ወጥተው የህዝቡን የልብ ትርታ እንዲሰሙ አሳስበዋል። ህዝባችን በኑሮ ውድነት በቦታ መፈናቀልና በሰላም እጦት እየማቀቀ ባለበት በዚህ ወቅት
ልዩነቶችን በውይይት መፍታት አማራጭ የሌለው ጉዳይ ነው ብለዋል። ፓትርያርኩ አክለውም በየአካባቢው የሚፈሱ ደሞች እንዲቆምና የሃይማኖት አባቶች የሰላም ጥረት እንዲታገዝ ጠይቀዋል። ይህ መልእክት በሰሜን ኢትዮጵያና በሌሎች አካባቢዎች ያለውን ውጥረት በጨመረበት ወቅት መሰማቱ ለጉዳዩ ትልቅ ትኩረት ሰጥቶታል። ቤተክርስቲያኗ ለሰላም የምታደርገው ጥረት ተጠናክሮ እንደሚቀጥልም ቅዱስነታቸው ገልጿል። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰም የሰሜን ምዕራብ እዝን በመጎብኘት የሰራዊቱን ዝግጁነት መርምረዋል። ጀነራሉ በመግለጫቸው ሰራዊታችን ከየትኛውም አቅጣጫ ሊሰነዘር የሚችልን ጥቃት የመመከትና ሀገራዊ ሉዓላዊነትን የማስከበር ሙሉ ብቃት አለው ብለዋል። ጀነራል አበባው ሰራዊቱ ለማንኛውም ድንገተኛ ክስተት በንቃት እንዲጠባበቅ ትዕዛዝ አስተላልፈዋል። ሰላምን እንፈልጋለን፣ ነገር ግን ሰላማችንን የሚነካ ኃይል ከመጣ ምላሻችን የማያዳግም ይሆናል ሲሉ የተናገሩት ንግግር በኢትዮጵያና በጎረቤት ሀገራት መካከል ያለውን የዲፕሎማሲያዊ ውጥረት ወታደራዊ ገጽታ እያሳየ መምጣቱን ያመላክታል። ሰራዊቱ በቴክኖሎጂና በትጥቅ እየተጠናከረ መሆኑንም ጀነራሉ አጽንኦት ሰጥተው ገልጿል። ይህ በእንዲህ እንዳለ በሱዳን የፈጣን ድጋፍ ሰጪ ኃይሎች RSF አዛዥ ጀነራል መሐመድ ሐምዳን ዳጋሎ ሄሜቲ የኃይላቸው መጠን ወደ 450,000 ወታደሮች ማደጉን በይፋ አስታውቋል። ይህ ግዙፍ ሰራዊት በካርቱም በዳርፉርና በሌሎች የሱዳን ግዛቶች ላይ ያለውን የበላይነት ለማረጋገጥ እየተጠቀመበት መሆኑን ተነግሯል። ሄሜቲ ኃይላቸው ለዓመታት የሚቆይ ጦርነት ዝግጁ መሆኑን ሲገልጹ ይህ በቀጠናው ላይ ያለውን ስጋት ይበልጥ አባብሶታል። የአሜሪካ መንግስት በኤርትራ ላይ ጥሎት የነበረውን ማዕቀብ ለማንሳት መዘጋጀቱን የሚያሳይ የውስጥ ሰነድ መውጣቱ ተሰምቷል። ይህ ድንገተኛና ስልታዊ ውሳኔ ኤርትራ በቀይ ባህር የመርከብ መስመር ላይ ካላት ቁልፍ መልክዓ ምድራዊ ጠቀሜታ ጋር የተያያዘ መሆኑን ተንታኞች ይገልጻሉ። ሮይተርስ እንደዘገበው ዋሽንግተን ከኤርትራ ጋር ያለውን ግንኙነት ለማሻሻልና በቀይ ባህር ቀጠና ያላትን ተጽዕኖ ለማጠናከር ያላትን ፍላጎት ተከትሎ የመጣው ይህ ውሳኔ ስልታዊ የዲፕሎማሲ ግብ እንዳለው ታውቋል። በተጨማሪም ይህ እርምጃ ጎረቤት ሀገር ኢትዮጵያ ከኤርትራ ጋር ወደ አዲስ ጦርነት እንዳትገባ ማስጠንቀቂያ ለመስጠት የታለመ መሆኑን ተንታኞች ለዜና ምንጩ ገልጿል። የኤርትራ ረጅም የቀይ ባህር የባህር ጠረፍ ለዓለም አቀፍ የንግድና ጸጥታ ያለው ከፍተኛ ፋይዳ አሜሪካ የቀድሞ አቋሟን እንድትቀይርና ማዕቀቡን ለማንሳት እንድትዘጋጅ አስገድዷታል። በደቡብ ሊባኖስ የእስራኤል ሰራዊት እያካሄደ ያለው ወታደራዊ ዘመቻ ቀጥሏል። የአልጀዚራ ዘገባ እንደሚያመላክተው የእስራኤል ወታደሮች በደቡብ ሊባኖስ በሚገኙ የእምነት ተቋማትና ቅርሶች ላይ እያደረሱት ያለው ድርጊት ከፍተኛ ዓለም አቀፍ ውግዘትን እያስከተለ ነው። በተለይም በዴቤል መንደር የሚገኝ የቅድስት ማርያም ሐውልት ላይ አንድ ወታደር የፈጸመው አጸያፊ ድርጊት በክርስቲያን ማህበረሰብና በሃይማኖት ተቋማት ዘንድ ከፍተኛ ቁጣን ቀስቅሷል። የእስራኤል መከላከያ ሰራዊት IDF በበኩሉ ድርጊቱን ከሰራዊቱ እሴቶች ውጪ ነው ሲል የኮነነ ሲሆን ጥፋተኛው ወታደር ላይ ምርመራ እንደሚደረግ አስታውቋል። ሆኖም በሊባኖስ እየተፈጸመ ያለው የሲቪል መሰረተ ልማቶችና የሃይማኖት ምልክቶች መውደም ቀጠናውን ወደ ሰብአዊ ቀውስ እየከተተው ይገኛል። በሆርሙዝ ሰርጥ ስትሬት ኦፍ ሆርሙዝ ላይ አዲስ ወታደራዊ ውጥረት ተከስቷል። ኢራን በሰርጥ ውስጥ በሚንቀሳቀሱ የንግድ መርከቦች ላይ ጥቃት መፈጸሟን ተከትሎ የዓለም የነዳጅ ገበያ መናወጥ ታይቶበታል። ይህ ስልታዊ ጠቀሜታ ያለው የባህር መስመር መዘጋጋት እንደ ኢትዮጵያ ባሉ ከውጭ ነዳጅ በሚያስገቡ ሀገራት ላይ ቀጥተኛ ተጽዕኖ እያሳደረ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጉዳዩ ላይ ጠንካራ መግለጫ የሰጡ ሲሆን የንግድ መርከቦችን ደህንነት ለማስጠበቅ አስፈላጊው እርምጃ እንደሚወሰድ አስጠንቅቋል። በኢትዮጵያ ትላንት ይፋ የተደረገው የነዳጅ ዋጋ ጭማሪም ከዚህ ዓለም አቀፍ ቀውስ ጋር የተያያዘ መሆኑ ይነገራል።
በመገናኛ ብዙሃን ዓለም ውስጥ ትልቅ አሻራ ያሳረፉትና የዘመናዊ ዜና ስርጭት አብዮት ፈጣሪ የሆኑት የሲኤንኤን መስራች ቴድ ተርነር በ87 ዓመታቸው ከዚህ ዓለም በሞት መለየታቸው ተሰምቷል። I don't know how to quit. It's not in my genes. Born in Cincinnati, Ohio in 1938, entrepreneur and philanthropist Ted Turner built a media empire that revolutionized cable television. ተርነር በ1980 ዓ.ም የዓለም የመጀመሪያውን የ24 ሰዓት የዜና ስርጭት በመጀመር የሚታወቁ ሲሆን ይህም የሰው ልጅ መረጃን የሚያገኝበትን መንገድ ለዘላለም የቀየረ ክስተት ነበር። ተርነር ከሚዲያ ስራቸው በተጨማሪ በበጎ አድራጊነታቸው የሚታወቁ ሲሆን ለተባበሩት መንግስታት ድርጅት የ$1 ቢሊዮን እርዳታ በመስጠትም ይታወቃሉ። በቅርብ ዓመታት ውስጥ በጤና እክል ሲሰቃዩ የቆዩት ተርነር ህልፈታቸው በጋዜጠኝነትና በቢዝነስ ዓለም ውስጥ ትልቅ ክፍተት ፈጥሯል። ውድ ተመልካቾቻችን ከመቀለ ሴንትራል ያዘጋጀንላችሁ የዜና እትም ይህንን ይመስል ነበር። መረጃው ለብዙዎች እንዲዳረስ ላይክና ሼር ማድረጋችሁን አትርሱ። አስተያየታችሁን በኮሜንት መስጫው ላይ አጋሩን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን።